ኢትዮቴክ የኢትዮጵያውያን። ሰላም የተከበራችሁ የኢትዮቴክ ዩቲዩብ ቻናል ቤተሰቦች፣ ይህ በኢትዮቴክ ዩቲዩብ ቻናል ለሳምንት 3 ቀን በአማርኛ ቋንቋ እየተዘጋጀ የሚቀርብላችሁ የኤሌክትሮኒክስ ጥገና ቴክኖሎጂ ፕሮግራማችን ነው። ዛሬ የምንማረው አይጂቢቲ ነው። ኢንሱሌትድ ጌት ባይፖላር ትራንዚስተር ይባላል። ይህ መሳሪያ በከፍተኛ ኃይል የሚሰሩ መሳሪያዎች ውስጥ የሚገኝ ሲሆን የሞስፌት ፈጣን መቆጣጠር እና የአይጂቢቲ ከፍተኛ የባይፖላር ጃንክሽን ትራንዚስተር ከፍተኛ የከረንት አቅምን ያጣምራል። ከመጀመራችን በፊት ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በአክብሮት ጠይቃለሁ። አይጂቢቲ ምንድን ነው? አይጂቢቲ ኢንሱሌትድ ጌት ባይፖላር ትራንዚስተር ይባላል። የሞስፌት እና የባይፖላር ትራንዚስተር ባህሪያትን ያጣመረ ሲሆን የፓወር ሰሚ ኮንዳክተር መሳሪያ ነው። በዚህ ክፍል ካለፉት ክፍለ ትምህርት እንዳየነው ሞስፌት ትራንዚስተር ቮልቴጅን በባይፖላር ትራንዚስተር ከፍተኛ ከረንት የመሸከም አቅማቸውን በማዋሃድ የሚፈጥሩት መስተጋብር ውጤት አይጂቢቲ ይባላል። በዚህ መሰረት አይጂቢቲ በከፍተኛ ቮልቴጅ እና ከፍተኛ ከረንት ለሚሰሩ የኤሌክትሮኒክስ ሰርኪዩቶች ተስማሚ ሆኖ እናገኘዋለን። አይጂቢቲ 3 ዋና እግሮች ሲኖሩት እነዚህም ጌት፣ ኮሌክተር እና ኢሚተር በመባል ይታወቃሉ። ጌት የመቆጣጠሪያ እግር ሲሆን በጌት ላይ ቮልቴጅ ሲሰጥ አይጂቢቲ ኦን ወይም ኦፍ ይሆናል። ኮሌክተር ዋናው ከረንት የሚገባበት ሲሆን ኢሚተር ደግሞ የከረንት መውጫ ነው። በዚህ መሰረት አይጂቢቲ እንዴት እንደሚሰራ ስናይ ጌት ላይ ተስማሚ ቮልቴጅ ይሰጣል። ኮሌክተር እና ኢሚተር መካከል ከረንት መንገድ ይከፈታል ማለት ነው። ከፍተኛ ኃይል ወይም ሎድ ይተላለፋል። ጌት ቮልቴጁ ሲወገድ መንገዱ ይዘጋል ማለት ነው። በዚህ መሰረት በሰርኪዩት ውስጥ ስራቸውን የሚያከናውኑ ሲሆን በዚህ ሲስተም ውስጥ ከምናገኛቸው ሰርኪዩቶች ውስጥ አንደኛ ሶላር ኢንቨርተር፣ ዋይንዲንግ ማሽን፣ ቫሪያብል ፍሪኩዌንሲ ድራይቨር ወይም ደግሞ ቪኤፍዲ የምንለውና ዩፒኤስን እናገኛለን። ኤሌክትሪክ ዋይል ሞተር ኮንትሮለር እና ኢንዱስትሪያል ሞተር ድራይቨር፣ ኢንዳክተር፣ ሂተር፣ ሃይ ፓወር ሰፕላየር እናገኛቸዋለን ማለት ነው። አይጂቢቲ ከፍተኛ ጥቅሞች ያሉት ሲሆን በሰርኪዩት ውስጥ ከፍተኛ ቮልቴጅ መሸከም፣ ከፍተኛ ከረንት ማስተላለፍ፣ ዝቅተኛ ኃይል ብክነት እና ከፍተኛ ብቃት ወይም ሃይ ኤፊሺንሲ የምንለውን ጥቅሞች እናገኝበታለን። በዚህም መሰረት ለከፍተኛ ኢንዱስትሪዎች ተስማሚ ነው ማለት ነው። የተለመዱ የአይጂቢቲ ሞዴሎች IRG 4PC50፣ HGT G30N60፣ FGH 60N60፣ GT30 J124፣ MG75 Q2YS14 የተለመዱ ሞዴሎች ናቸው። ውድ የቻናላችን ቤተሰቦች፣ የዚህ ክፍል ሲጠናቀቅ አይጂቢቲ ሞስፌት እና ባይፖላር ጃንክሽን ትራንዚስተር ጥምረት እንደሆነ፣ በጌት፣ ኮሌክተር እና ኢሚተር የሚባሉ 3 እግሮች እንዳሉት፣ በከፍተኛ ቮልቴጅ እና ከፍተኛ ከረንትን ለሚጠቀሙ ሰርኪዩቶች እንደምንጠቀምበት፣ በኢንቨርተር፣ በቪኤፍዲ እና በዋይልዲንግ ማሽን በኢንዱስትሪ መሳሪያዎች ውስጥ በጣም የተለመደ እንደሆነ አይተናል። ክቡራን ተመልካቾቻችን፣ እናንተም በዚህ መሰረት ከምታውቋቸው ሲስተሞች ውስጥ የተመቻችሁን አጋሩ። የዛሬውን ፕሮግራማችን በዚህ የምናጠናቀቅ ሲሆን ሀሳብ አስተያየት ካላችሁ በኮሜንት አጋሩ። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት። ኢትዮቴክ የኢትዮጵያውያን